በመቀጠል አንዳንድ አድቫንስድ የሆኑ የጃቫስክሪፕት ፋንክሽን ኮንሰፕቶችን ማየት አለብን። በመጀመሪያው የአድቫንስድ ኮንሰፕት እንድንመለከት ያዘጋጀዋቸው 3 ሀሳቦች አሉ። የመጀመሪያው ሀሳብ ሆይስቲንግ ይሰኛል። የፋንክሽን ሆይስቲንግ። ፋንክሽን ሆይስቲንግ ማለት የጃቫስክሪፕት አንድ ፕሪንሲፕል ነው። ምንድነው? ፋንክሽኖችን ከመስራታችን በፊት ወይም ደግሞ ከመፍጠራችን በፊት ስማቸውን አስቀድመን መጥራት የምንችልበት መንገድ ነው። በሌላ ፕሮግራሚንግ ላንጉጅ የምትጠቀሙ ከሆነ እንደ ጃቫ፣ ፓይተን፣ ሲ ሻርፕ መጀመሪያ ፋንክሽን ዲክሌር እንድታደርጉ ወይም ደግሞ እንድትፈጥሩት ይጠበቃል። ከፈጠራችሁት በኋላ ነው ስሙን መጥራት የምትችሉት ማለት ነው። ከላይ ወደ ታች ስለሚያነበው ኮዱን የምትሰሩበት ሶፍትዌር። ጃቫስክሪፕት አንድ ዩኒክ ፊቸሩ ሆይስት ማለት ትችላላችሁ ወይም አንጠልጥል ትችላላችሁ ማለት ነው። የፋንክሽኑን ስያሜ ከጠራችሁ በኋላ ዲክላሬሽኑን ከዛ በታች የምታስቀምጡት ከሆነ ኖርማሊ በብራውዘር ላይ ጃቫስክሪፕት ከመጫኑ በፊት ፋንክሽኖችን ከያሉበት ቦታ ሰብስቦ ወደ ላይ ይወስዳቸዋል። ወደ ላይ ስለሚወስዳቸው አስቀድማችሁ ተጠሩትም ኦልሬዲ ከላይ ስለሚወስደው ሆይስት ስለሚያደርገው ችግር አይፈጥርም ማለት ነው። ምን ማለት ነው? ፕራክቲካሊ እንመልከተው ይሄንን። ይህን ለማድረግ እስቲ ወደ ኮድ እንሂድና አንድ ተጨማሪ ፋንክሽን እንፍጠር። ጀስት ፕራክቲስ ለማድረግ እንዲጠቅመን ማለት ነው። የሜሴጅ ግሪቲንግ የሚሰራልን ፋንክሽን እንፍጠር እንል ሆይስቲንግ ፕራክቲስ ለማድረግ ማለት ነው። ሰላምታን የሚሰጥ ብዙ ቃላቶችን አሳልፋችሁለት ሰላምታን የሚሰራ ማለት ነው። ክሪኤት ግሪቲንግ የተሰኘ ማለት ነው። ክሪኤት ግሪቲንግ የተሰኘ ፋንክሽን ብንሰጥ ለመስራት ብንፈልግ አሁን ያደረኩት ምንድነው? ይሄ ፋንክሽን አይገኝም፣ ገና አልሰራሁትም፣ ግን ስሙን ዝም ብዬ አስቀድሜ የጠራሁት ማለት ነው። ስሙን አስቀድሜ ጠርቼ ዲክላሬሽኑን ከዚህ በታች አድርገዋለሁ ማለት ነው። ኖርማሊ በሌሎች ፕሮግራሚንግ ላንጉጆች ዲክላሬሽን መጀመሪያ መምጣት አለበት፣ ከላይ መሆን አለበት ስሙን ከመጥራታቸው በፊት። ጃቫስክሪፕት ግን ሆይስት ማድረግ ፊቸር ስላለው ከታች ስሙን መጥራት እችላለሁ ማለት ነው። ስሙን ከጠራ በኋላ ከታች ፋንክሽኑን መፍጠር እችላለሁ ማለት ነው። ሶ ፋንክሽን ክሬት ግሪቲንግ ብዬ ግሪቲንግ የሚፈጥርበት መንገድ እዚህ ጋር ሰራለሁ ማለት ነው። አሁን ለግሪቲንጉ ቃላቶችን ማሳለፍ ትችላላችሁ፣ ፓራሜትሮችን ማሳለፍ ትችላላችሁ። እንደ አሁን ምሳሌ ሄሎ የተሰኘ ቃል እንደ ፓራሜትር፣ ከዛስ ሃው አር ዩ ይልና ኩዌስችን ማድረጊያ። ከሄሎ በፊት ደግሞ ኮማንም ማሳለፍ ትችላላችሁ። ሄሎ ሃው አር ዩ የሚል ማለት ነው። ግሪቲንግ እንዲፈጥርልን እነዚህ 1 2 3 4 5 6 ቃላትን አሳለፍንለት ማለት ነው። ፋንክሽኑን ከመፍጠራችን በፊት ነው ያሳለፍ ነው። ፋንክሽኑን ከዚህ በታች ስንፈጥር በስፕሬድ ፓራሜትር አሁን ቀደም ብለን እንዳየ ነው በስፕሬድ ወይም ሬስት ፓራሜትር መቀበል እንችላለን። ወርድስ ብለን እና ዋናውን ሴንተንስ ባዶ ስትሪንግ ጋር ሴት እናደርገውና ለእያንዳንዱ ለምንቀበለው ወርድ ሌት ደብሊው ኦፍ ወርድስ በዚህ በአጠቃላይ የተቀበልናቸውን ፓራሜትሮችን እያንዳንዱን ሉፕ እናደርግና በውስጡ ሙሉ ሴንቴንስ እንዲፈጠር ነው የምንፈልገው። ስለዚህ ሴንቴንስ ጋር ኮንካትኔት ወይም መጨማመር እንችላለን። ስንጨምረው በስፔስ ማድረግ እንዳትረሱ፣ በስፔስ እንዲለያይ ማለት ነው። እያንዳንዱን ወርድ እየቀጣጠለው ቀጥሎ ደግሞ ስፔስ እንዲጨምርበት እናደርገዋለን ማለት ነው። ሙሉ ሴንቴንሱን እንደዚህ ከሰራ በኋላ ኮንሶል ዳትሎግ ብሎ ያንን ሰላምታውን ወደ ኮንሶል እንዲያወጣልን እንፈልጋለን ማለት ነው። ሶ ፎከሳችን የሆይስቲንግ ፊቸር ነው፣ ጃቫስክሪፕት ፊቸር ነው። አስቀድመን ነው ስሙን የጠራ ነው። ከመስራታችን በፊት ፓራሜትሮችን አሳለፍንለት። ስንዝራው ፓራሜትሮችን እንዲቀበልና ወደ ኮንሶል እንዲያወጣ አድርገን ማለት ነው። አሁን ይህን ሪፍሬሽ ባደርገው ፔጁን ሄሎ ሃው አር ዩ የሚለውን ግሪቲንግ እንደዚህ ቃላቶችን አንድ ላይ አድርጎ አወጣ ማለት ነው። ይህን ሲያደርግ ምንም ስህተት ወይም ኤረር አላሳየንም። which means የሆይስቲንግ ፊቸሩ በደንብ እየሰራ ነው ማለት ነው። ቤዚካሊ ሪፍሬሽ ሳደርገው ይህን ስክሪፕት ብራውዘሩ ሎድ ሲያደርግ መጀመሪያ ያስቀድሞ የሚያደርገው ምንድን ነው? ፋንክሽኖችን ከያሉበት ያገኛቸውና
ወደ ላይ ያወጣቸዋል ማለት ነው። ወደ ላይ አንድ ላይ ይሰበስባቸዋል። ከላይ ኮዱ ላይ ሲነበብ ከላይ ወደታች እንዲነበብ ማለት ነው። ይህም ማድረግ ጥቅሙ ምንድን ነው? የምትሰሩት ፋንክሽን ስያሜው አልተገኘም እያለ ኤረር እንዳያሳይ ይሆናል ማለት ነው። አሁን ለምሳሌ ፋንክሽኑ ስያሜው ባይገኝ ወይም ይህን ፋንክሽን ባንሰራው ይህን ሪፍሬሽ ስታደረጉት አንካውት ሬፈረንስ ይልና የክሬት ግሪቲንግ የተሰኘው ዲፋይን እንዳልሆነም የዚህ ፋንክሽን ስያሜ አልተገኘም ይላቸዋል። ይሄ ኤረር እንዳይፈጠር ያግዘናል ማለት ነው። ኦኬ፣ አንደኛው ኮንሰፕት ይሄ ነው። ሁለተኛው የፋንክሽን ኮንሰፕት እንድናውቅ የምፈልገው የፋንክሽን ፖዚሽኒንግ ወይም የፋንክሽን አቀማመጥ ነው። ዲክሌር የምናደርጋቸው ፋንክሽኖች በዋናው ፋይል ላይ በስክሪፕቱ ፋይል ላይ ከውጭ የተቀመጡ ከሆነ ኖርማሊ ቶፕ ሌቭል ፋንክሽንስ እንላቸዋለን። ቶፕ ሌቭል ፋንክሽን ማለት ከላይ የተቀመጡና ኤኒዌር ሊጠሩ የሚችሉ ማለት ነው። በኮዳቸው ውስጥ ኤኒዌር ሊጠራቸው የሚችሉ ናቸው። ከዚህ በተቃራኒ ደግሞ ነስትድ ፋንክሽንስ ወይም ደግሞ ከውስጥ የተቀመጡ ፋንክሽኖችን መስራት እንችላለን። ነስትድ ከሆኑ እነዚህ ነስትድ ፋንክሽኖች የተሰሩት በአንድ ፋንክሽን ውስጥ እንደ ውስጥ ተቀብረው ነው የተሰሩት ማለት ነው። እነዚህም ፋንክሽኖች አክሰስ ማድረግ የምትችሉት በዛ በተሰሩበት በአቃፊው ፋንክሽን ውስጥ ብቻ ይሆናል ማለት ነው። ነስትድ ናቸው ማለት ነው። ይህም ፕራክቲካሊ ለማየት ወደ ኮድ እንሂድና ኮንሶል አንፈልገው። አሁን ለምሳሌ አንድ ፋንክሽን ብንሰራ ፓረንት ፋንክሽን በሉት። ፓረንት እንበለውና የሚያደርገው ምንድን ነው? የኮንሶል ሎግ አድርገ ሲምፕሊ አይ አም ፓረንት ፋንክሽን የሚል ስቴትመንት እንዲጠራልን ብቻ ነው የምፈልገው ማለት ነው፣ እንዲያወጣልን ወደ ኮንሶል። አሁን ይህን ፋንክሽን እዚህ ጋር ብጠራው ፔጁን ሪፍሬሽ ሳደረገው አይ አም ፓረንት ፋንክሽን የሚል ይሰጠኛል ማለት ነው። በዚህ ፋንክሽን ውስጥ ደግሞ አንድ የቻይልድ ፋንክሽን መፍጠር እንችላለን። ፋንክሽን ብላችሁ ቻይልድ እና በኮንሶል አውትፑት አይ አም ቻይልድ ፋንክሽን የሚል ምላሽ የሚሰጥ ማለት ነው። ፓረንትን ስንጠራው እንደምታዩት አይ አም ፓረንት ፋንክሽን የሚል ኮንሶል አውትፑት አለው። ቻይልድ የምንጠራውስ መጥራት እንችላለን ወይ ስትሉት ቻይልድ ዲፋይንድ አይደለም ይለናል። ዲፋይንድ ግን ነው፣ ግን አክሰስ ማድረግ አንችልም፣ ምክንያቱም ቶፕ ሌቭል እንደዚህ በውጭ የተቀመጠ ስላልሆነ እንደ ፓረንት ማለት ነው። ስለዚህ ቻይልድ ማግኘት ከፈለጋችሁ ማድረግ ያለባችሁ ምንድን ነው? መጀመሪያ የግድ ፓረንት መጠራት አለበት። ኦኬ፣ ፓረንት መጠራት አለበት። ቻይልድን ደግሞ በፓረንት ውስጥ ብቻ ነው አክሰስ ማድረግ የምትችሉት። ስለዚህ ከፋንክሽኑ በታች እንደዚህ ፓረንት ውስጥ እንዳላችሁ መጥራት ትችላላችሁ ማለት ነው። ይህን ስታደርጉ አይ አም ቻይልድ ፋንክሽን አይ አም ፓረንት ፋንክሽን የሚሉ ቻይልድን ኮንሶል አውትፑት ጨምሮ ያወጣላችኋል ማለት ነው። ስለዚህ ይህን ሪፍሬሽ ስናደርገው አይ አም ቻይልድ ፋንክሽን አይ አም ፓረንት ፋንክሽን ብሎ አሳወቃችሁ ማለት ነው። እዚህ ጋር ፎከስ እንድታደርጉ የሚፈልገው ኤኒዌር መጠራት የሚችል ከውጭ ያለ ፋንክሽን ከሆነ ልክ እና አሁን ቅድም ሰብትራክት አዲሽን እያልን የሰራናቸው ፋንክሽኖች ሌላ ፋንክሽኖች መጠራት እንደሚችሉት ማለት ነው። ከውጭ ሆኖ መጠራት የሚችል የግሎባል ሌቭል ላይ ያለ የተቀመጠ ከሆነ ቶፕ ሌቭል ፋንክሽን እንለዋለን። ነገር ግን በሌላ ፋንክሽን ውስጥ ዲክሌር የተደረገ በፋንክሽን ውስጥ ብቻ አክሰስ የሚደረግ ከሆነ ኔስትድ ወይም የተቀበረ ፋንክሽን ይሆናል ማለት ነው። በሶስተኝነት እንድናይ የምፈልገው የአድቫንስድ ኮንሰፕት ሪከርዥን ይባላል። ሪከርዥን ማለት አንድ ፋንክሽን ራሱን መጥራት የሚችልበት ሲቹዌሽን ነው። ራሱን በራሱ የሚጠራበት መንገድ ማለት ነው። ሪከርዥን ይባላል። ሪከርዥን አንዳንድ ጥቅሞች አሉት። በዋናነት ማቴማቲካሊ ፋክቶሪያል መስራት ጀምሩ። ለምሳሌ አንድ ቁጥር ተሰጥቷችሁ ለዛ ቁጥር ፋክቶሪያሉን አስላ ቢባል ፋክቶሪያል ማለት ከዛ ቁጥር ጀምሮ ወደ ኋላ
አንዳንድ እየቀነሳችሁ የምታገኟቸውን ቁጥሮች በሙሉ እዚህ ቁጥር ላይ ደምርልኝ እንደማለት ነው። ለምሳሌ ሪከርዥንን ለማየት ፋክቶሪያል is the best example። አሁን ለምሳሌ 8 ቁጥር ተሰጥቶን ፋክቶሪያል ስሩ ይባል። ይህ ማለት ነው 8ን ሲደመር 7 ሲደመር እያለ all the way ሲደመር 1 ብሎ የዚህን ድምር መስጠት ማለት ነው። ኦኬ this is factorial። ይህንን ለማስላት ሪከርዥን የተሰኘ ሜቶድ መጠቀም አለብን። የፋንክሽን አንድ ፕሮፐርቲ ራሱን በራሱ ስሙን የሚጠራበት ማለት ነው። ምን እናደርግ? የካልኩሌተር አፕሊኬሽናችን ላይ እንምጣና 4 በተኖች ናቸው ያሉት። የመደመር፣ መቀነስ፣ ማብዛትና ማካፈል። አንድ በተን እንጨምርለት የፋክቶሪያል የሚያሰራበት ማለት ነው። ስለዚህ ዲቭ ብለን አንድ ተጨማሪ ዲቭ እንስራና ከታች ያን በተን እናስቀምጣለን። ስሙን ኤንዝ ማለት እንችላለን ወይም ደግሞ አይ ቲንክ ጀስት ፋክቶሪያል ልበለው መሰለኛ። ዝም ብሎ እንደዚህ እንዳረፍተ ነገር ይሆን ፋክቶሪያል እና ካልኩሌት የሚለውን ፋንክሽን ይጠራዋል እና የፓራሜትሩ የኦፕሬሽን ታይፑን ፋክቶሪያል ያደርገዋል ማለት ነው። ኦኬ ይህንን ሪፍሬሽ ባደርገው ከታች እንደምታዩት አንድ ፋክቶሪያል የተሰኘበትን ጨመርን። ወደ ካልኩሌት ፋንክሽን ስንመጣ ኦፕሬሽን ታይፑን ያሳለፍንለት ኦፕሬሽን ታይፕ ፋክቶሪያል ነው። ስለዚህ ለሱ አንድ ተጨማሪ ኬዝ መስራት አለብን። ይህንን ፋክቶሪያል የተሰኘ ቃል አሳለፍንለት ማለት ነው። ኬዙ ፋክቶሪያል ከሆነ ፋክቶሪያል የተሰኘ አንድ አዲስ ፋንክሽን ይጥራልንና አንድ ቁጥር ብቻ ነው እንዲያሳልፍ የሚጠበቅበት እና ያን ቁጥር ለሴይ ናም ይሁን እንበልንለው ያን ቁጥር ለፋክቶሪያል ያሳልፍለታል እና ፋክቶሪያል ደግሞ ፋንክሽኑ ይህን ቁጥር ተቀብሎ ዋጋውን ይመልስለታል ማለት ነው። የምናሳልፍለት ቁጥር እንደ ሌሎቹ 7 እና 8ን ሳይሆን ከኢንፑት ፊልድ ላይ የምናስገባውን ቁጥር ቢሆን እመርጣለሁ። ስለዚህ ከዚህ ከኢንፑት ፊልድ ላይ በውስጡ የተቀመጠውን ቫልዩ እናሳልፍለታለን ማለት ነው። የምናስገባውን ቁጥር እናሳልፍለታለን። እዚህ ጋር መልሶ እዛው ላይ ያስገባነውን ቁጥር ፋክቶሪያል አስልቶ ማውጣት ይችላል። it doesn't matter። እንግዲህ ፋክቶሪያል የተሰኘ አንድ ፋንክሽን መስራት አለብን ማለት ነው። ከታች ይህን ፋንክሽን ስንሰራ ፋንክሽን ፋክቶሪያል ብለን እንግዲህ ሪከርዥን ማለት ስያሜውን ራሱን ሲጠራው ማለት ነው። ስለዚህ በዚህ ፋንክሽን ስም ውስጥ ደግሞ ራሱን ሲጠራ ማለት ነው። ምን ማለት ነው? ሳያቋርጥ ደጋግሞ ራሱን እየጠራ እንዲሄድ የምናደርግበት መንገድ ነው። ግን ማቋረጫ መንገድ መስራት አለብን። ፋክቶሪያሉም ከአንድ በላይ ወደ 0 መሄድ የለበትም። ያን እንደ ማቋረጫ መጨረሻ መንገዱን እሱን እናስቀምጥለታለን ማለት ነው። አንድ ቁጥር እናሳልፍለታለን። ይህን ቁጥር ይቀበለዋል። እዚህ ጋር ነም በሚል አንድ ቫሪያብል ይህ ቁጥር ወደ ነምበር ልቀይረውና ነምበር ነም ይህ ቁጥር ከአንድ ጋር እኩል ከሆነ እንዲያደርግ የምንፈልገው ምንድን ነው? ያንን ቁጥር መልሶ እንዲሰጠን ነው የምናደርገው። which means ራሱና ምን እንዲመልሰው እናደርጋለን ማለት ነው። actually ወደ ነምበር ኮንቨርት የምናደርገው ከላይ ቢሆን ያቀልልና ዳያግመን እንዳንጽፈው ይህን ዋጋ ስናሳልፍለት ወደ ነምበር መጀመሪያ ኮንቨርት አድርገን እናሳልፈው። here we go የስትሪንግ ሆኖ መደመር ስለማይችል ማለት ነው። ስለዚህ we don't care about that one. okay so ቁጥሩ ከአንድ ጋር እኩል ከሆነ ራሱ ቁጥሩን መመለስ እንችላለን። which means ዞሮ እዚህ ጋር ሲደርስ ማለት ነው። ከዚያ በተረፈ ግን በሪከርዥን ራሱን መጥራት አለብን ማለት ነው።
ስለዚህ return number plus ብለን ራሱን ስሙ እንዲጠራና የሚቀበለው ዋጋ ደግሞ ከሱ በአንድ የሚያንስ እንዲሆን ማለት ነው number -1 ስለዚህ አሁን ለምሳሌ 8 ቁጥርን ብናሳልፍለት 8 ቁጥርን ተቀበለ እዚህ ጋር ከአንድ ጋር እኩል ስለማይሆን ወደ else ስቴትመንት ይመጣል 8 የሚመልስለት ዋጋ 8 ሲደመር ይልና ራሱን ስሙን ይጠራዋል ስሙን ጠርቶ 8 ሲቀነሳን 7ን ያሳልፍለታል ማለት ነው በተመሳሳይ መንገድ እዚህ ጋር ሲደርስ 8 ሲደመር ያለውን ደግሞ አሁን ደግሞ 7 ሲደመር ይልና 6 ይላልና ቤዚካሊ የሚያደርገው ምንድነው ራሱን በራሱ እየጠራ እስከ አንድ ቁጥር ድረስ እየደመረ ይሄዳል ማለት ነው በዚህ መጨረሻ ላይ ድምራቸውን አንድ ድረስ ከደረሰ በኋላ የመጨረሻውን ድምሩን ይመልሰዋል ማለት ነው ወደ ጠራው ፋንክሽን ከላይ ወደ ተጠራበት ይሄንን ቴስት እናደርገው እስኪ ሪፍሬሽ እናደርገውና ፔጁን አሁን ለምሳሌ ማሳልፍለት ቁጥር 3 ቁጥር ከሆነ ቤዚካሊ 3 ሲደመር 2 ሲደመር 1 ይሆናል ማለት ነው ስለዚህ በአጠቃላይ 6 ቁጥር 3ን ወደ 6 ቁጥር መቀየር አለበት እዚህ ጋር ማለት ነው ፋክቶሪያል ስለ 6 ሆነ አሁን 5 ቁጥር ብለው 5 ሲደመር 4 ሲደመር 3 ሲደመር 2 ሲደመር 1 አሁን ወደ 15 መሰለኝ አምናት ሹር ፋክቶሪያል ስትሉት 15 ሆነ እና ክሬዚ ነምበር ማስቀመጥ እንችላለን አሁን ለምሳሌ 110ን አስገብተን ፋክቶሪያል ስራ ብለው ከ110 ጀምሮ እስከ 1 ድረስ ወደ ኋላ እየደመረ ይመጣል ማለት ነው እና 6105 ይላል ስለዚህ የሪከርዥን ጥቅሙ እዚህ ጋር ነው ተደጋጋሚ ስራዎችን አንድ ፋንክሽን ራሱን እየደጋገመ በሆነ ኮንዲሽን ውስጥ እንዲሰራልን ማድረጊያ መንገድ ነው ቤስት ኤግዛምፕል ደግሞ የፋክቶሪያል ማቴማቲክስ ለመስራት የምናደርገው ስራ ይሆናል